ሰላም ውድ የቻናሌ ቤተሰቦች፣ ዛሬ የገቢ መጠንን ለመለካት ዩቲዩብ የሚጠቀምባቸውን ሲፒኤም እና አርፒኤም ምን እንደሆኑ እንመለከታለን። ሲፒኤም ኮስት ፐር ሚል፣ ይህ ማለት ለአንድ ሺህ እይታ ለማስታወቂያ የሚከፈል ዋጋ ማለት ነው። ለምሳሌ 1000 የታየ ቪዲዮ ላይ ማስታወቂያ ለማስኬድ $10 ዋጋ ቢከፈል የ$10 ሲፒኤም ነው ማለት ነው። ቀጥሎ አርፒኤምን እንይ። አርፒኤም ማለት ሪቬኑ ፐር ሚል፣ ይህ ደግሞ ዩቲዩብ የተቀበለው ገቢ ነው ማለት ነው። ለማስታወቂያ የተቀበለው ገቢ ነው ማለት ነው። በአጠቃላይ ሲፒኤም ማለት ለ1000 እይታ የሚከፈል ዋጋ፣ አርፒኤም ደግሞ በ1000 እይታ ዩቲዩብ የተቀበለው ገቢ ማለት ነው። በመቀጠል ደግሞ በዩቲዩብ ከፍተኛ ገንዘብ ተከፋይ የሆኑት የቪዲዮ አይነቶች ወይም ኒሽ እንመልከት። አንደኛ ፋይናንስ ኤንድ ኢንቨስትመንት፣ ገንዘብ ነክ የሆኑ ስለ ባንክ፣ ስቶክ ማርኬት፣ ብድርና ቁጠባ፣ ኢንሹራንስ፣ በአጠቃላይ ፋይናንስ ላይ የተሰራ ቪዲዮ ከፍተኛ ገቢ የሚያስገኝ የቪዲዮ አይነት ወይም ኒሽ ነው። ምክንያቱም ትላልቅ ኩባንያዎች፣ ባንኮች፣ የኢንሹራንስ ድርጅቶች ለማስታወቂያው ከፍተኛ ገንዘብ ስለሚከፍሉ ነው። ሁለተኛ ቢዝነስ ኤንድ ኢንተርፕረነርሺፕ፣ አዳዲስ የቢዝነስ ሐሳቦች፣ የንግድ ዕቅዶች በዚህ ላይ ተመርኩዘው የሚሰሩ ቪዲዮዎች የሁለተኛ ከፍተኛ ገቢ ከሚያስገቡ የቪዲዮ አይነቶች ናቸው። ሶስተኛ ኤዱኬሽን ኤንድ ኦንላይን ኮርስ፣ በኦንላይን ላይ ትምህርት የሚሰጡ ቪዲዮዎች በሶስተኛ ደረጃ ተቀምጠዋል። ቴክኖሎጂ እንደ ሶፍትዌር፣ አዳዲስ ቴክኖሎጂዎች፣ ስለ ሶፍትዌር፣ ስለ አፕ፣ በእነዚህ ላይ የተሰሩ ቪዲዮዎች አራተኛ ላይ ተቀምጠዋል። አምስተኛ አውቶሞቲቭ፣ ስለ መኪና የሚሰራ ቪዲዮ። ስድስተኛ ሪል ስቴት፣ ስለ ቤት ግንባታ የሚሰራ ቪዲዮ። ሰባተኛ ሄልዝ ኤንድ ፊትነስ፣ ስፖርታዊ እንቅስቃሴ ላይ የሚሰሩ ቪዲዮዎች ሰባተኛ ደረጃ ላይ ተቀምጠዋል። ስምንተኛ ዲጂታል ማርኬቲንግ። ዘጠነኛ ሜክ መኒ ኦንላይን። አስረኛ ቱቶሪያል።
ዝቅተኛ ተከፋይ የሆኑት የቪዲዮ አይነቶች ወይም ኒሽ ኮሜዲ፣ ኢንተርቴንመንት፣ ሚውዚክ፣ ዳንስ፣ ፕራንክ፣ ሪአክሽን እና ሜምስ ናቸው። እነዚህ ዝርዝሮች በዩቲዩብ ዝቅተኛ ተከፋይ ናቸው። ምክንያቱም ማስታወቂያ የሚያሰሩ ድርጅቶች እንደነዚህ አይነት ቪዲዮዎችን ለማህበረሰቡ የሚሰጡት አስተዋጽኦ ዝቅተኛ ስለሆነ ከነዚህ የቪዲዮ አይነቶች ጋር ለመስራት ብዙም ፍላጎት ስለማይኖራቸው ክፍያቸው ዝቅተኛ ሆነዋል። በ2025 የዩቲዩብ ሲፒኤም ዋጋዎች ከፍተኛ የሚከፈላቸው ሀገራት ዝርዝር እንይ። ዩቲዩብ ለ1000 እይታ የሚከፍላቸው ዋጋ ነው። አንደኛ አሜሪካ $12፣ ሁለተኛ አውስትራሊያ $8.93፣ ሶስተኛ ኖርዌይ $8.19፣ አራተኛ ጀርመን $8፣ አምስተኛ ፍራንስ $7.7 ይከፈላቸዋል። የአፍሪካ ሀገራትን ስናይ ከፍተኛ ተከፋይ የሆነችው ሳውዝ አፍሪካ ነች። $6.49 ይከፈላታል። ናይጄሪያ ደግሞ $2.8፣ አልጄሪያ $2.57፣ ኢጅፕት ደግሞ $0.32 ይከፈላቸዋል። ኢትዮጵያ ሀገራችን $1.11 ለ1000 እይታ ይከፈላታል። እዚህ ላይ ማወቅ ያለባችሁ እናንተ ሎኬሽን ስትሞሉ ከፍተኛ ተከፋይ የሆኑትን ሀገራት ሎኬሽን ሙሉ። ይህ ቪዲዮ ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ።